ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ይዤላችሁ የመጣሁት 7 አይነት ከ6 ወር ጀምሮ ላሉ ልጆች የሚሆን የምግብ አሰራር ነው። እኔ ሰላም ይልቃል እባላለሁ። እሱ ዛሬ ሲመጡ የመጀመሪያው ከሆነ ሰብስክራይብ በማድረግ ቤተኛ የሆኑ ቤተኞቼ ደግሞ በድጋሚ ስለመጣችሁ እጅጉን አብዝቼ አመሰግናችኋለሁ። ወደ አሰራሩ ስንገባ የመጀመሪያው ምግብ ለማዘጋጀት የተጠቀምኩት 2 ካሮት ነው። ካሮቱ የሚያንስ ወይም ደግሞ የሚበዛ መስሎ ከተሰማችሁ መቀነስ ትችላላችሁ። ፍቄ ያዘጋጀኋቸውን ካሮቶች ስቲም ስለሆነ ማደርገው እኩል እንዲበስሉልኝ በመጠኑ አነስ እያደረኩኝ በተቻለ አቅም እኩል አድርጌ እከታትፈዋለሁ። በማስቀጠል እኔ ይሄ ማሽን ስላለኝ በዚህ ነው የምጠቀመው። ማሽኑ ራሱ ስቲም አድርጎ ብለንድ ያደርግና ያዘጋጃል። በጣም ቀላል ፈጣን ነው። 15 ደቂቃ ነው ላትክል። እናንተ ግን ይሄ ማሽን ከሌላችሁ በንጹህ ድስት ውስጥ ስቲም አድርጋችሁ በጁስ መፍጫ መፍጨትና ማዘጋጀት ትችላላችሁ። የመጀመሪያው ምግብ በዚህ መልኩ ደርሷል። እንደምታዩት ምግቡ ገና ትኩስ ነው። የምትጠቀመው ብርጭቆ ስለሆነ እቃው ምንም አይለውም። ፕላስቲክ ከሆነ ግን የምትጠቀሙት በትኩስነቱ ምግቡን እዛ ውስጥ አታድርጉ። ምግቡ ደግሞ ወፈር የሚልባችሁ ከሆነ የእናት ጡት ወተት ወይም ፎርሙላ በመጨመር አላልባችሁ መስጠት ትችላላችሁ። ሁለተኛውን አይነት ምግብ ለማዘጋጀት አንድ እንቁላል ሰብረን እንጨምራለን። ሰብረን የጨመርነውን እንቁላል በደንብ አድርገን ከመታነው በኋላ ትንሽዬ የእናት ጡት ወተት ወይም ደግሞ ፎርሙላ እንጨምርና ደግመን በደንብ አድርገን እንመታውና እዚህ ጋር ምንም አይነት ጨው ምንም አይነት ቅመም አልጨመርኩም። የእናት ጡት ወተት አሊያም ደግሞ ፎርሙላ ነው። ትንጥዬ ኦሊቭ ኦይል አሊያም ደግሞ ቅቤ መጠቀም ትችላላችሁ። ቅድም መተን ያዘጋጀነውን እንቁላል እንጨምርና ቀስ እያደረግን እያዋሃድን እናበስለዋለን። ወተቱን እዚህ ጋር የምንጨምርበት ምክንያት የሚያውቁትን ጣዕም እንዲያገኙ እንዲሁም ደግሞ እንቁላሉ አፋቸው ላይ ለስለስ ብሏቸው በቀላሉ እንዲበላላቸው ስለሚያደርግ። ሁለተኛው ምግብ ይህንን ይመስላል። ሶስተኛው ምግብ ለመስራት የተጠቀምኩት ግማሽ ስኳር ድንች ነው። ስኳር ድንቹን በደንብ ልጬ አጥቤ በትናንሹ እከትፈዋለሁ እኩል እንዲበስልልኝ ማለት። ስኳር ድንቹ የሚበዛ ወይም ደግሞ የሚያንስ መስሎ ከተሰማችሁ ሁልጊዜ እንደምለው መቀነስም መጨመርም ትችላላችሁ። ልጆቻችሁ ምግብ እያስጨመራችሁ ከሆነ አዲስ ከሆኑ ዛሬ የማሳየውን ምግብ አንዱን ምግብ ብቻ ለ3 ቀን በመስጠት ልጆቻችሁ ለዛ ምግብ እንዴት ነው ሪአክት ያደረጉ የሚለውን ማየት ይኖርባችኋል። አለያ ግን ዛሬ አንዱን ምግብ እንደዛ አንዱን ምግብ ካደረጋችሁ ባይስማማቸው ራሱ የትኛው ምግብ አልተስማማቸውም የሚለውን ለማወቅ ያዳግታልና ሁልጊዜም ምግብ ስታስጀምሩ አዲስ ነገር ስታስጀምሩ አንድ ምግብ ለ3 ቀን ለ72 ሰዓት ተከታታይ በመስጠት ሰውነታቸው ለዛ ምግብ እንዴት ነው ሪስፖንድ ያደረጉ የሚለውን ማየት ይኖርባል። ለ20 ደቂቃ እንግዲህ ስቲም አድርገ ፈጭተ ስጠኝ ስለው እንደዚህ አድርጎ ፈጭቶ አዘጋጅቶ ሰጥቶኛል። ሶስተኛው ምግብ ይሄንን ይመስላል። አራተኛው ምግብ ደግሞ ቦሎቄን ያዘጋጀሁት። ቦሎቄውን መጀመሪያ በፈላ ውሃ ዘፈዘፍኩትና ማታ ኔክስት ዴይ ደግሞ ጠዋት ላይ ተነስቼ ቀቀልኩት በደንብ ሙክክ እስከሚል ድረስ ማለት ነው። ከዛ ሜክሹር ለማድረግ ደግሞ መልሼ እንደዚሁ በዚህ መፍጫዬ ከተውና ለ30 ደቂቃ ስቲም አድርገ ከዛ ፈጭተ ስጠኝ አልኩ። ምክንያቱም ነፃ ልጅ ስለሆነ የምናዘጋጀው በደንብ ብስል ማለት ስላለበት እንዲበስል ብዬ ነው እንደዛ ያደረኩት። ለ30 ደቂቃ ከበሰለና ከተፈጨ በኋላ እንደዚህ ሆኖ ደርሷል። እንደምታዩት ትንሽ ወፈር ስላለብኝ የእናት ጡት ወተት ጨምሬበት አቀጣጥኜው ለልጅ ለአመጋገብ እንዲመች አድርጌ አዘጋጅቼዋለሁ። እናንተም የሚወፍርባችሁ መስሎ ከተሰማችሁ ፎርሙላ አሊያም ደግሞ የእናት ጡት ወተት በመጠቀም አቅጥናችሁ ለአመጋገብ እንዲመች አድርጋችሁ መስጠት ትችላላችሁ። አምስተኛውና በጣም ቀላል የሆነውን ምግብ እናዘጋጃለን። አንድ እንቁላል እንቀቅላለን። ልጆች ምግብ እንደጀመሩ እንቁላል፣ የለውዝ ቅቤን በጊዜ ማስጀመር ወደፊት የነዚህ ምግቦች አለርጂ የመሆን ተጋላጭነታቸውን በጣም ስለሚቀንስ ልክ ምግብ እንዳስጀመራችሁ
እንቁላልና የለውዝ ቅቤን ታስጨምሯቸው አሪፍ ነው። የቀቀልነውን እንቁላል እንልጥና በውስጠኛውን አስኳሉን ቢጫውን እናወጣና በትንሽዬ ፎርሙላ ወይም ደግሞ ወተት ውስጥ እናደርግና በደንብ አድርገን ላም አድርገን በማንኪያ ፈጨት እናደርገዋለን ለአመጋገብ እንዲመች ማለት ነው። ሌላኛው ምግብ ለማዘጋጀት የተጠቀምኩት ግማሽ የበሰለ ሙዝ ነው። ሙዛችንን በደንብ አድርገን በማንኪያ ወይም ደግሞ በመፍጫ ላም አድርገን እንፈጫለን። ከዛ በማስቀጠል አንድ እንቁላል ሰብረን እንጨምርበትና በደንብ አድርገን አዋህደን እንመታዋለን። እዚህ ጋር እንደምታዩት ምንም አይነት ማጣፈጫ፣ ጨው፣ ምንም አይነት ቅመም አልተጠቀምኩም። ከዛ በማስቀጠል የጋለ መጥበሻችን ላይ ትንሽ ኦሊቭ ኦይል ወይም ደግሞ የገበታ ቅቤ እናደርግና ትንሽ እያደረግን ቆንጆ የፓንኬክ አሰራር ነው። ይህንም ፓንኬክ እንግዲህ ሌላው ጥቅሙ ምንድነው? ልጆቻችሁ ራሳቸውን እንዲመግቡ እንደ ፊንገር ፉድ የምትሰጡት ነው። ልጆቻችሁ በጊዜ ራሳቸውን መመገብ እንዲለምዱ ቁርጥርጥ አድርጋችሁ ስትሰጧቸው አንደኛው ያንቃቸውን ልስልስ ያለ ስለሆነ ራሳቸው እያነሱ እንዲመገቡ ይረዳቸዋል። ምግባችን እንግዲህ በዚህ መልኩ ደርሷል። ቆራርጠውና ልጄ እያነሳ እንዲበላ ረዘም አድርጌ ነው የምቆርጥለት ለአያያዝ እንዲመቸው። ከዚህ ካጠረ ግን እንዲህ ቁንጥጥ አርጎ ለመያዝ ስለማይመቸው በቀላሉ እንዲበላ ረዘም አድርጌ ቆራርጬ እሰጠዋለሁ። ምግብ ለማዘጋጀት የተጠቀምኩት አንድ አፕል ነው። አፕላችንን በደንብ ጥብ ካደረግን በኋላ እንቆራርጥና ለመቀቀልም እንዲሁም ደግሞ ቆዳው ከላይ እንዳይንሳፈፍ ቆዳውን እልጠዋለሁ። ከዛ በምታዩት መልኩ ከቆራረጥኩት በኋላ አሁንም በዚህኛው ማሽን አስገባና እቀቅለዋለሁ። በጣም ለትንሽ ደቂቃ ነው፣ 15 ደቂቃ ስቲም አድርጎ ፈጭቶ እንዲሰጠኝ እሞላውና እተዋለሁ። አፕል እንደሚታወቀው በጣም ሃይ ፋይበር ነው። ልጆቻችሁ እንደዚህ የሆድ ድርቀት የሚያጋጥማቸው የሚያስቸግራቸው ከሆነ በተቻለ አቅም ሃይ ፋይበር የሆኑ ምግቦችን ብታካትቱላቸው ጥሩ ነው። ዛሬ ያዘጋጀሁት ቪዲዮ ይህን ይመስላል። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሀሳብ አስተያየታችሁን ካመንት ላይ ጻፉልኝ።